ሰላም እንዴት ናችሁልኝ? ዛሬ ደግሞ ጠቢቡ ኤሊና ብልሁ ጦጣ የሚለውን ተረት እነግራችኋለሁ። ከረዥም ጊዜ በፊት ነው አሉ በኢትዮጵያ ደኖች ውስጥ አንድ ጥበበኛ ያረጀ ኤሊና አንድ ደግሞ ብልህ ነገር ግን ተንኮለኛ ጦጣ ይኖሩ ነበረ። እናም ኤሊው በትዕግስቱና በጥበበኛነቱ በመላው ጫካ ይታወቅ ነበረ። እናም ጦጣው ግን በፈጣን አስተሳሰቡ ታዋቂ ነበረ። ብዙ ጊዜ ሌሎችን ለማታለል ይጠቀምበት ነበር። እናም አንድ ዓመት ላይ በምድሪቱ ላይ አስከፊ ድርቅ ተመታ። እናም ወንዞቹ ደረቁ፣ ምግብም አጡ። እናም ኤሊ የምድርን መንገድ ስለሚያውቅ በጠንካራ ቅርፊቱ ውስጥ ውሃና ፍራፍሬዎችን አከማችቷል። ዘመኑን በመጫወትና በመሳቅ ያሳለፈው ጦጣ ግን ተርቦና ተጠምቶ ነበረ። እናም ኤሊ በደንብ ሲዘጋጅ አይቶ ጦጣው በተንኮል ፈገግታ ወደ እሱ ቀረበ። እናም እንዲህ አለው፣ ሰላም ውድ ጓደኛዬ፣ ብዙ የሚበላ እያለህ እንድሰቃይ አትፈቅድልኝም። አጋራኝ፣ እናም ዝናቡ ሲመለስ ልከፍልህ ቃል ገባለሁ አለው። ከዛም ኤሊ ደግ ግን ጠንቃቃ ነበር። እናም ተስማማ። ከዛም እንዲህ አለው፣ እሺ በጣም ጥሩ፣ ግን አስታውስ፣ ቃል ኪዳን ልክ እንደ ዛፍ ነው፣ ለመጠንከር መንከባከብ አለብህ አለው። ከዛም ለቀናት ኤሊ ምግቡንና ውሃውን ያጋራው ጀመር። እናም በመጨረሻ ግን የመጀመሪያው ዝናብ ሲመጣ አያ ጦጣ እየሳቀ ረጅሙን ዛፍ ላይ ወጣ። እናም እንዲህ አለ፣ ዘገምተኛው ወዳጅ፣ ልመልስልህ ለምን እሰራለሁ? ድርሻህን ከፈለክ ወደዚህ ውጣ አለው። ከዛም ኤሊ ፊቱን ባያየው አልተከራከረም፣ ይልቁንም ጠበቀው። ከዛም ብዙም ሳይቆይ አንድ ሸረሪት ያታላዩ የጦጣ ነገር ሳባት። እናም አዝናኝ ግን ፍትሃዊ የሆነ ትምህርት ለመስጠት ወሰነች። እናም ወደ ቀፎ የሚያመራውን ድር ፈተለች። ከዛም ለጦጣው በጣም ጣፋጭ ማር እንደያዘች በሹክሹክታ ነገረችው። እናም ስግብግቡ ጦጣ ገባ። እናም ንቦቹ ያለ ማቋረጥ አሳደዱት። ተጎትቶ እና ዝቅ ብሎ ወደ ኤሊ ተመለሰ። እናም እንዲህ አለ፣ ይቅር በለኝ እባክህን፣ እኔ ሞኝ ነበርኩኝ አለው። ከዛም ኤሊ ራሱን ነቀነቀ። እናም እንዲህ አለው፣ ምንም አይደል፣ ደግነት የሌለበት ብልህነት ስር እንደሌለው ዛፍ ነው፣ ነፋስ ሲነፍስ ይወድቃል። አሁን ደግሞ መማከሩን በሰላም እንካፈል አለው። ከዚያን ቀን ጀምሮ ጦጣው ሌሎችን ለመርዳት ብልጥነቱን ተጠቅሞ የኤሊውም ጥበብ በመላው ቦታ ይነገር ነበር። ይህ ታሪክ ጥበብና ደግነት ሁልጊዜ ስግብግብነትንና ተንኮልን ያልፋሉ የሚለውን ያሳየናል።